አብርሃም ዛሬ አንድ ነገር ተናግሯል። እሱን አብረን እንመልከት። ተመልከቱ። ወደ ራስ ማስተዋወስን የምትችልበት ቦታ ነው ልንሄድ የምትችለው እንጂ አሁን እንዲህ በላቸው አላሉህም? እስቲ አዳምጡ። በራስ ነው ሁሉ ነገር የምትነግረው ምትለ በደንብ አዳምጡ። አይደለም ማለት ይሄው እንግዲህ ከዚህ በላይ ምን ማስረጃ አላችሁ? ከዚህ በላይ ምን ማስረጃ አላችሁ? ይሄ ልጅ በእነሱ ቁጥጥር ውስጥ ነው። በቃ ሌላ ምንም እንትን የለው። ተናገረኩ። ልጁ አፍ አውጥቶ ተናገረኩ። ኦሬዲ እየነገራቸው አንተ በራስህ ነው ወይ ይሄ የምትናገረው ነገር በሙሉ አንተ አስበኸው የምትናገረው ነገር ሁሉ ራስህ ነው ወይ? ራስ የወሰንከው ነው ወይ? ነውስ ደግሞ ሩታ የወሰነችው እነ ኤፋ የወሰኑት ነው እነሱ ያሉህን ነው ወይ ለኛ የምትለን ሲሉት ምንድን ነው ያለው? አዎ አለ። እነሱ ያሉኝና ምን እያለ ነው? በቃ አለቀ። እንዴ ከዚህ በላይ ምንም እኮ ማስረጃ የለም እኮ። ይህ ልጅ እኮ ባለፈው ጀመሬ እኔ እንደዛ ስናገር የነበረው እኮ ዝም ብዬ አይደለም። ገባችሁ? እንግዲህ ይህንን ነገር አይታችሁ እሱም ተናግሮ በአፉ ተናግሮ እንደዚህ አይደለም በራሴ አይደለም ወስነው እስከሚል ድረስ እንግዲህ ምን አይታችሁ ታምናላችሁ? ይህንን አይታችሁ ካላመናችሁ ምን አይታችሁ ታምናላችሁ? እስኪ ተናገሩ። እስቲ ሐሳባችሁን ኮሜንት ላይ ማየት እፈልጋለሁ። ጻፉልኝ። ሁሉም ይመለከቱታል፣ ያዩታል። ሜንሽን አድርጌን ቪዲዮን ፖስት ማድረገው ሁሎችም ይመለከቱታል። ሁሎችም ነው የምላችሁ። ኮሜንታችሁ ይነበባል። ቀን አብርሃም እሷ ቤት ረፍት አድርግ አብርሃም ለሶስት ቀን ብቻ። አይ ችግር የለውም ዳንሻ ይሁን እነሱ ጋር ግን አሁን በቃ ከኛ ጋር መገናኘቱን እንደ በፊት እኛ ማግኘት ያለበት ሰዓትን አታቋርጥ። ለምን እንደሆነ ታውቃለህ? እኛ ደህንነት እሱም እዚች ጋር የሚለፋው ያንተን ጤና ፈልጎ ነው። እሱ አያችሁ አይደለ? ሰማችሁ አይደለ? አንዳንድ ሰዎች በደንብ መስማት አለባችሁ፣ በደንብ ማዳመጥ አለባችሁ። ምክንያቱም ስትናገሩት የነበረውን ኮሜንት ላይ ስላነበብኩኝ ነው እንደዚህ የምናገረው። ገባችሁ? አሁን ሩታ ጋር ማንም ከሩታ ጋር አትሆን አልተባለም። ይልሽ ገባችሁ? ከሩታ ጋር እንዳትሆን አልተባለም። በቃ የኛ ጥያቄ አብርሃም ልክ አይደለም እንጂ ሩታ ጋር አብረው መሆን የለባቸውም። ሩታና አብርሃም መለየት አለባቸው አይደለም የኛ ዓላማ። ገባችሁ አይደለ ፋሚሊ? እዚህ ጋር ደግሞ እህቱም የገንዛ እህቱም እየተናገረች ያለችው ይሄ ነው። ዳኒ እንሂድ በቃ ለሶስት ቀን ከኛ ጋር ሁን ሲለው እሷ ያለችው ምንድነው? ኑ ከዘው ይሁን ግን እየመጣ ለምን እኛን ጋር አይጠይቀንም? እንደ በፊቱ ቢያንስ እንኳን ያለውን ነገር እየሄደ እየመጣ ከኛ ጋር ማውራት ይችላል። ገባችሁ አይደል? እሷ ከሷ መለየት አይደለም ፍላጎቷ፣ የወንድሟ ነገር ስላስጨነቃት ነው። ገባችሁ? ማንም ሰው ለእህቱ ወይም ለወንድሙ የሚያስበውን ነገር ነው እዚህ ላይ ያሰበችው። እቺ ቡዚ ያሰበችው ያንን ነው። አዲስ ነገር የለውም። ማንም ሰው ማንም እህት ማንም ወንድም የሚያደርገውን ነገር ነው እያደረገች ያለችው። በዚህ እቺ ልጅ እኔ አላቅም ብቻ ዋናው አብርሃም ደና እንዲሆን ነው የሚፈልጉት። እዚህ ጋር ሩታ ጋር ለማለያየት አይደለም ፍላጎታቸው። በጣም ብዙ ሰው እያየውኝ ስለሆነ ነው በቃ ለመለያየት ነው ሩታና አብርሃምን ምናምን ነገር የሚል አይነት ኮሜንት ስለተመለከትኩ እንደዚህ አስረግጬ እየተናገርኩኝ ያለሁት። እሷም ደግሞ በደንብ እየተናገረችው ነው። ይሄን ምን ያህል በራስህ የምትወስድ ልጅ ነህ፣ በራስህ በብዙ ነገሮች የምታሳልፍ ልጅ ነህ። ገባህ አይደል? ይኸው አብርሃም አየኸው፣ ይኸው ቁጭ ብሎ ነው የሚያዳምጠው። በደንብ ነው ቁጭ ብሎ እያዳምጠው ያለው። ገባችሁ አይደል? እንደዚህ አይነት ነገር ነው የሚፈልገው። አሁን በዚህን ሰዓት አብርሃም የሚያስፈልገው እንደዚህ የሚያሳየው ሰው ነው። ገባችሁ? የበፊት ማንነቱን እንደዚህ ነበርክ ቪዲዮዎቹን እየከፈተ የሚያሳየው ሰው ነው በዚህን ሰዓት የሚፈልገው። ምክንያቱም ወደ ቀልቡ እንዲመለስ ይሄ ነው ዋነኛው አማራጭ። በቃ ይሄ ካልወሰዳችሁት ጸበልም በቃ ቢያንስ እንኳን የነበረው ሚሞሪ ለመመለስ እንደዚህ ነው ማድረግ ያለባችሁ። እውነትም ልክ አይደለውም ብሎ እንዲያስብ ነው ማድረግ ያለባችሁ። ገባችሁ አይደለ? እሱ ያለበት ሁኔታ እንደረሳ ነው፣ ብዙ ነገር እንደረሳ ነው እያየን ያለ። ገባችሁ አይደለ? ልጅ ጋር እንደዚህ ነው የምታሳልፍ እያለ እያሳየው ነው ፎቶ። እሱም ደግሞ በስነ ስርዓት ነው እያየው ያለው። ገባችሁ አይደለ? እንዴ ልጄን አረሰውትም እኮ ምናምን ነገር ብሎ ይከራከር ነበር። በትክክልም ጤነኛ ቢሆን ኖሮ ግን ያንን ነገር የማድረግ ምንትን አቅሙ የለውም። በዚህ ሰዓት አብርሃም አቅሙ የለውም። ወደዳችሁም ጠላችሁም ይሄ ነው እውነታው። በቃ ሰላም ውድን የተከበራችሁ ዩቲዩብ ቻናል ተከታታዮች እንደምን አላችሁ? እንደምቆያችሁ ልሙሉ ሰላም እኔ ያለሁላችሁ ዛሬም ተመልሼ መጥቻለሁ። በዛሬ ቪዲዮ ለየት ያለ ቪዲዮ ነው። እሱን አብረን ምንመለከት ይሆናል።
ብዙ አዳዲስ ነገሮች ተፈጥሯል። አብረን እንመልከት። ቀጥታ ወደ ቪዲዮ እናልፋለን። አብርሃም ወደ ቀድሞ ማንነቱ ይመለሳል የምትሉ ሰዎች ላይክ ያደርጋችሁ ኮሜንት ላይ ሀሳብ አስተያየታችሁን ጻፉልኝ። ይመለከቱታል፣ ያዩታል። ሁሉንም ነው ሜንሽን አድርጌ ቪዲዮን ፖስት ማድረገው። እርግጠኛው የምነግራችሁ ኮሜንታችሁ ይነበባል። ፋሚሊ እኔ ደግሞ ሰብስክራይብ በማድረግ ወንድማችሁ ማድረግ አትርሱ። ሰብስክራይብ እያደረጋችሁ ይህን ቪዲዮ ላይክ እያደረጋችሁ ማየት አትርሱ። ቀጥታ ወደ ቪዲዮ እናልፋለን። ስመጥቻላችሁ ለምን እዚህ መሆኔን የሚያውቁት ሩታና ኤፍሬም ናቸው። እነሱ ናቸው እዚህ ካፌ ጠብቀኛሉኝ ይመጣሉ። አያችሁታ ነግሬያችሁ አረለን። ይሄ በቃ የሆነ ቦታ አስቀምጠውት ሂደው ነው። ሌላ ምንም አዲስ ነገር የለውም። ይሄ ልጅ እንግዲህ እንደ ዕቃ እየጎለቱት የሆነ ቦታ ይወስዱትና ምናምን ተንቀሳቅሰው ይመጣሉ። የሚፈልጉበት ቦታ ደርሰው ይመጣሉ። ልጁ ይናፈስ ብለው ይሁን ቤት ስለማይወጣላቸው ይናፈስ ብለው ይሁን አላቅም። ምን አድርጓቸው እንደሆነ አላቅም። በቃ በየሆቴሉ እየጎለቱት ይሄዳሉ። ቀን አብርሃም እሷ ቤት እረፍት አድርግ አብርሃም ለሶስት ቀን ብቻ። አይ ችግር የለውም ዳንሻ ይሁን እነሱ ጋር ግን አሁን በቃ ከኛ ጋር መገናኘቱን እንደ በፊት እኛ ማግኘት ያለበት ሰዓትን አታቋርጥ። ለምን እንደሆነ ታውቃለህ? እኛ ደህንነት እሱም እዚች ጋር የሚለፋው ያንተን ጤና ፈልጎ ነው። እሱ አያችሁ አይደለ? ሰማችሁ አይደለ? አንዳንድ ሰዎች በደንብ መስማት አለባችሁ፣ በደንብ ማዳመጥ አለባችሁ። ምክንያቱም ስትናገሩት የነበረውን ኮሜንት ላይ ስላነበብኩኝ ነው እንደዚህ የምናገረው። ገባችሁ? አሁን ሩታ ጋር ማንም ከሩታ ጋር አትሆን አልተባለም። ይልሽ ገባችሁ? ከሩታ ጋር እንዳትሆን አልተባለም። በቃ የኛ ጥያቄ አብርሃም ልክ አይደለም እንጂ ሩታ ጋር አብረው መሆን የለባቸውም። ሩታና አብርሃም መለየት አለባቸው አይደለም የኛ ዓላማ። ገባችሁ አይደለ ፋሚሊ? እዚህ ጋር ደግሞ እህቱም የገንዛ እህቱም እየተናገረች ያለችው ይሄ ነው። ዳኒ እንሂድ በቃ ለሶስት ቀን ከኛ ጋር ሁን ሲለው እሷ ያለችው ምንድነው? ኑ ከዘው ይሁን ግን እየመጣ ለምን እኛን ጋር አይጠይቀንም? እንደ በፊቱ ቢያንስ እንኳን ያለውን ነገር እየሄደ እየመጣ ከኛ ጋር ማውራት ይችላል። ገባችሁ አይደል? እሷን ከሷ መለየት አይደለም ፍላጎቷ፣ የወንድሟ ነገር ስላስጨነቃት ነው። ገባችሁ? ማንም ሰው ለእህቱ ወይም ለወንድሙ የሚያስበውን ነገር ነው እዚህ ላይ ያሰበችው። እቺ ቡዚ ያሰበችው ያንን ነው። አዲስ ነገር የለውም። ማንም ሰው ማንም እህት ማንም ወንድም የሚያደርገውን ነገር ነው እያደረገች ያለችው። በዚህ እቺ ልጅ እኔ አላቅም ብቻ ዋናው አብርሃም ደህና እንዲሆን ነው የሚፈልጉት። እዚህ ጋር ሩታ ጋር ለማለያየት አይደለም ፍላጎታቸው። በጣም ብዙ ሰው እያየውኝ ስለሆነ በቃ ለመለያየት ነው ሩታና አብርሃምን ምናምን ነገር የሚል አይነት ኮሜንት ስለተመለከትኩ እንደዚህ አስረግጬ እየተናገርኩኝ ያለሁት። እሷም ደግሞ በደንብ እየተናገረችው ነው ይሄን ነገር። በምንም ሁኔታ በፊት አሳልፋችሁ ሊሆን ይችላል በማየው። አሁን ግን የበፊት አብርሃምን ማግኘት እፈልጋለሁ። በቃ ለምንም ለማጣላትም ለምኑ ደና ሲሆን ነው እያለ ነው ያለው። ተባል እኛም ደግሞ ቤተሰቦች ደና እንድትሆንልን ነው የምንፈልገው እንጂ የራስህ ላይፍ የራስህ መንገድ መብት ነው፣ የፈለከውን ነገር ማድረግ። እዚህ ጋር አሁን ፋሚሊ አንድ ጤነኛ ሰው የሚያሳየውን ባህሪ ነው የምነግራችሁ። ገባችሁ? አንድ ጤነኛ ሰው ምንም ያልሆነ አእምሮ ነፃ የሆነ በምንም ቁጥጥር ውስጥ ያልሆነ ሰው እንደዚህ ሲባል ምንድነው የሚል በትክክልም ጤነኛ ከሆነ እኔ እንዳበድኩ ለምን ትስሉኛላችሁ? ገባችሁ? እንደዚህ ነው ለማስረዳት ያለውን እውነት ለማስረዳት ነው የሚጠራው። ገባችሁ አይደለ? በቃ ምክንያቱም ይሄ አንዳንድ ጊዜ ሰው ሳያብድ አበድክ የሚባለው አይነት እንዳይሰማው ማለት ገባችሁ አይደል? እና እሱ ግን እዚህ ጋር ጸጥ ረጥ ብሎ ነው እየሰማ ያለው። ገባችሁ? ለማስተባበል ራሱ እየሞከረ አይደለም። ይሄንንም የሚሞክርበት ራሱ እንትን የለውም። ይሄ አመለካከት ራሱ የለውም። ይህንን ነገር እንዴት ዲፌንድ ማድረግ እንዳለበት ራሱ አያውቅም። ይሄ ልጅ እንግዲህ ምን ታደርጉታላችሁ? አይናችሁን ካላመናችሁ ምን ታደርጉታላችሁ? ምንም ልናምን አንችልም። ሌላ ነገር እንይና እኛ ምንምን ገባችሁ? ይህ ልጅ ወደ ሰላሙ ወደ በፊት ማንነቱ ይመለስና ከሩታ ጋር ይሁን። እኛ አይከፋንም። ከማናቸውም ጋር ቢሆን አይከፋኝም። ምን ያብራ? ገባችሁ አይደል? ግን አሁን በዚህ ሰዓት ከምንምና ከምንም በላይ የሚያስጨንቀው የሱ ሁኔታ ነው። ሰውም ሊያስጨንቀው የሚገባው የሱ ሁኔታ፣ የሱ ያለበት ኮንዲሽን ነው ሊያስጨንቀው የሚገባው ሰው። ተረዳችሁ? ግን እዚህ ጋር ሩታ እንደዚህ ሄርሜላ እሱ ሌላ ታሪክ ነው። ይደርሳል፣ ለመጨቃጨቁ ይደርሳል። ግን እዚህ ላይ ዋናው ጤና ነው የሚቀድመው። ይህ ልጅ ጤነኛ መሆን መቻል አለ። ምን ያህል በራስህ የምትወስድ ልጅ ነህ። በራስህ በብዙ ነገሮች የምታሳልፍ ልጅ ነህ። ገባህ አይደል? ያው
ይኸው አብርሃም አየኸው? ይኸው ቁጭ ብሎ ነው የሚያዳምጠው። በደንብ ነው ቁጭ ብሎ እያዳምጠው ያለው። ገባችሁ አይደል? እንደዚህ አይነት ነገር ነው የሚፈልገው። አሁን በዚህን ሰዓት አብርሃም የሚያስፈልገው እንደዚህ የሚያሳየው ሰው ነው። ገባችሁ? የበፊት ማንነቱን እንደዚህ ነበርክ ቪዲዮዎቹን እየከፈተ የሚያሳየው ሰው ነው በዚህን ሰዓት የሚፈልገው። ምክንያቱም ወደ ቀልቡ እንዲመለስ ይሄ ነው ዋነኛው አማራጭ። በቃ ይሄ ካልወሰዳችሁት ጸበልም በቃ ቢያንስ እንኳን የነበረው ሚሞሪ ለመመለስ እንደዚህ ነው ማድረግ ያለባችሁ። እውነትም ልክ አይደለውም ብሎ እንዲያስብ ነው ማድረግ ያለባችሁ። ገባችሁ አይደለ? እሱ ያለበት ሁኔታ እንደረሳ ነው፣ ብዙ ነገር እንደረሳ ነው እያየን ያለ። ገባችሁ አይደለ? ልጅ ጋር እንደዚህ ነው የምታሳልፍ እያለ እያሳየው ነው ፎቶ። እሱም ደግሞ በስነ ስርዓት ነው እያየው ያለ። ገባችሁ አይደለ? እንዴ ልጄን አልረሳሁትም እኮ ምናምን ነገር ብሎ ይከራከር ነበር። በትክክልም ጤነኛ ቢሆን ኖሮ ግን ያንን ነገር የማድረግ ምንትን አቅሙ የለውም። በዚህ ሰዓት አብርሃም አቅሙ የለውም። ወደዳችሁም ጠላችሁም ይሄ ነው እውነታው። በቃ ወደ ራስ ማስታወስን የምትችልበት ቦታ ነው ልንሄድ የምትችለው እንጂ አሁን እንዲህ በላቸው አላሉህም? እስቲ አዳምጡ። በራስ ነው ሁሉ ነገር የምትነግራት ምትለ በደንብ አዳምጡ። አይደለም አይደል? ይሄው እንግዲህ ከዚህ በላይ ምን ማስረጃ አላችሁ? ይሄ ልጅ በእነሱ ቁጥጥር ውስጥ ነው። በቃ ሌላ ምንም እንትን የለው። ተናገረ እኮ ልጁ አፍ አውጥቶ ተናገረ። ኦልሬዲ እየነገራቸው ነው። አንተ በራስህ ነው ወይ ይሄ የምትናገረው ነገር በሙሉ አንተ አስበኸው የምትናገረው ነገር ሁሉ ራስህ ነው ወይ? ራስህ የወሰንከው ነው ወይ? ነውስ ደግሞ ሩታ የወሰነችው እነ ኤፋ የወሰኑት ነው? እነሱ ያሉህን ነው ወይ ለኛ የምትለን ሲሉት ምንድን ነው ያለው? አዎ አለ። እነሱ ያሉኝና ምል እያለ ነው። በቃ አለቀ። እንዴ ከዚህ በላይ ምንም እኮ ማስረጃ የለም እኮ። ይህ ልጅ እኮ ባለፈው ጀመሬ እኔ እንደዛ ስናገር የነበረው እኮ ዝም ብዬ አይደለም። ገባችሁ? እንግዲህ ይህንን ነገር አይታችሁ እሱም ተናግሮ በአፉ ተናግሮ እንደዚህ አይደለም በራሴ አይደለም ወስነው እስከሚል ድረስ እንግዲህ ምን አይታችሁ ታምናላችሁ? ይህንን አይታችሁ ካላመናችሁ ምን አይታችሁ ታምናላችሁ? እስኪ ተናገሩ። እስቲ ሀሳባችሁን ኮሜንት ላይ ማየት እፈልጋለሁ። ጻፉልኝ። ሁሉም ይመለከቱታል፣ ያዩታል። ሜንሽን አድርጌን ቪዲዮን ፖስት ማድረገው ሁሎችም ይመለከቱ፣ ሁሎችም ነው የምላችሁ። ኮሜንታችሁ ይነበባል። ይሁን ነገር በለን አብርሃም። አሁን የሆነ መጣውም ጫጫታ ግርግር ነው የሚፈጠረው። እንግዲህ ከዚህ በላይ ምንም እንትን ማለት አይቻልም። በራሱ ወስኖ የሚያወራው ነገር ቢሆን ጥሩ ነበረ፣ ግን እሱ አይደለም በዚህ ሰዓት እያወራ ያለው። በቃ የሚመልስላቸው መልስ እያንዳንዱ በደንብ ነው ያሸመደዱት። ገባችሁ አይደለ? በደንብ ነው የነገሩት። እንደነገሩት ያስታውቃል። የሚናገረው እያንዳንዷ ነገር በሙሉ እነሱ እንደዚህ ካሉ እንደዚህ በል እያሉ እንትን ያሉትን ያስጠኑትን ነው እዚህ ላይ የሚናገረው። ገባችሁ አይደለ ፋሚሊ? እና ከሆነ የምር በእነሱ ሀሳብ የሚስማማ ከሆነ ጥሩ ነው። ሳይካትሪስትም ጋር ትውሰደው፣ ራሱን የሚሆንበትን ቦታ ትውሰደው። ብቻ ዋናው የእሱ ሰላም ነው፣ የእሱ እና መመለስ ነው እንጂ ሌላው የሚቆይ ነገር ነውና ከምንም በላይ አሁን በዚህ ሰዓት እሱ ነው የሚያስፈልጋቸው። ለማናቸውም ቢሆን እሱ ነው ጤነኛ ቢሆን የሚያግዛቸው። ገባቸው አይደል? በቃ የሚፈለገውም የሱ ጤንነት ነው በዚህ ሰዓት እና ምንም ማድረግ አይቻልም። የዛሬ ቪዲዮ ይመስል ነበረ። ኮሜንት ላይ ደግሞ እስኪ የእናንተን ሀሳብ አስተያየት ኮሜንት ላይ ጻፉልኝ። እመለከተዋለሁ፣ አየዋለሁ። ሁሉንም ነው ሜንሽን አድርጌ ቪዲዮ ፖስት ማድረገው። ኮሜንታችሁን በደንብ ገብተው ያነቡታል። የማይነበብ እንዳይመስላችሁ ጻፉላቸው ፋሚሊ። እኔን ደግሞ ሰብስክራይብ በማድረግ ወንድማችሁ አድርጉኝ። ዛሬ ቪዲዮ ይህን ይመስል ነበር። በቀጣይ እስከምንገናኝ ድረስ ወዳችኋለሁ። ባይ